ይሄ ለብዙ ሰዎች ጥሬ ትርጉም ነው ወይም የተለየ መስጠት ይፈልጋል የሚባለው ዮሐንስ ራእይ መነሻው እሱ እንደሆነ የሆነ ነገር ላይ ሳይሆኑ ስሌቶች ሳገኝ አገባኝና ከዛ ንስርን ታሪኩን ስከታተል በሆነ ወቅት ላይ የተነሳ በዓለም ላይ ንስርን ምልክት አድርጎ የሚነሳ መንግስተ ባቢሎን ነው ይላል መጽሐፉና ከዛ በኋላ ይዘረዝራቸዋል እዛው መጽሐፉ ላይ እንደሚታወቅ አሁን 12 ናቸው የሚነሱት በየተራ ትነሳላችሁ እንጂ በአንድ ዘመን አትነሱ ያለ የመጨረሻው ንስር ዓለምን በሙሉ ይሞላል ነው። ከዛ እነዚህ ንስሮች ስነ መንግስት አድርገው የሚንቀሳቀሱ ሀገሮች የቅርባችን በጂኦግራፊ ማለት ነው ግብጽ የፈርዖኑ ነው። አሁን ያለንበት በእነሱ አጠራር የዓለም ስርዓት ወይም ወርልድ ኦርደር ሊቀጥል እንደማይችል ብዙዎቹ መረዳት አላቸው። እኔ እንግዲህ እንደ ሀገሬ ሳይው ያን አንበሳ ምልክት አድርገዋል እዚህ ሀገር እኛ ሀገር ከነሱ ጋር ምን ያገናኘዋል ደግሞ የአንበሳው ለብቻው ሰራው። አንበሳው መጨረሻ ላይ የምናገኘው በሰሎሞኒክ ዳይናስቲ በሚባለው ይባል እንጂ ወደ ውስጥ ስንገባ ክርስቶስ ነው ይላል ወይም እውነት ነው ራሱ። ስለዚህ በመገለጽ ሐሰት ይጠፋል ነው በመገለጹ ይሽረዋል የሚለውን እሱን አየሁ። ለዚህ ነው በቅርቡ ያ ባቢሎን መንፈስ ይሄ ንስር የምንለው በዓለም ተሰብስቦ 1966 በኋላ በቲዮሪ በጽንሰ ሐሳብ በካሪኩለም እዚህ ሀገር ገብቷል። ሰው እዚህ ነው ያለው ማለት ነው። እዚህ ሀገር የአንበሳውና የዛኛው እሴት ወኪል ሰዎች አሉን። ይሄ እንግዲህ ማን ነው ጋሽ ሙልጌታ ላይ በአንድ ወቅት በቅርቡ እንትን ጽሁፉ ላይ እንደው ነፍስ ይማርና ያኔ የነበረው የተማሪው ትውልድ እንደ አስረሰኔ ሰውን ሲከራከሩ ሲሟገቱ ያላግጥባቸው ያሾፍባቸው ነበር ኋላ ቀር ምናምን ይያለና ይሄ ነገር ውስጥ እሱም ነበረበትና አሁን ካደገ በኋላ አንዳንድ ነገር ሲረዳ ይመስለኛል ጋሽ እንደዚህ ያለው በጽሁፉ ላይ ቆሜ ይቅርታ ጠይቃለሁ። ሰው ያለበትን ቤት የተባረከ ነው ቅዱስ ነው ንጹህ ነው ማለት ካልቻለ ችግር አለበት እና እሳቸው እንደዛ ያያሉ የነገሩን የሀገር ቀልብ የሀገር ነፍስ ሲጠፋ አብረን ተባብረናልና ይቅርታ ጠይቃለሁ ይላል። ኃይል የሚወስዱና ኃይል የሚሰጡ ኃይሎች አሉ። እዛ ውስጥ ኃይል የሚሰጡ የምንላቸው ለምሳሌ መላእክት ናቸው። ኃይል የሚወስዱ ደግሞ እነዚህ አጋንንት ናቸው ነው። አጋንንቶቹ በምን ዓለም ነው የሚኖሩት? በክሎዝድ ሲስተም ይሆንና እርግማን ይሆናል። አንድ ነገር ለማግኘት የግድ መክፈል አለብኝ የሚል ነገር ነው። ስለዚህ አንድ ነገር ለማግኘት ጥረህ ግረህ በላብህ ኑር የሚባለው አይነት ዶሜን ነው፣ ሪያሊቲ ነው ለራሱ። ያኛው ሳይድ ደግሞ ኦፕን ነው። ኦፕን ማለት እንግዲህ የፈለጉትን ኤክስትራክት የሚያገኙት ማለት ነው effortlessly። ያ በላብ ሲገኝ ይሄ ደግሞ በነፃ የሚገኝ ነው በጸጋ። ስለዚህ እንደዛ ሲሆን እንግዲህ ዓለማችን እየተለወጠ ነው ሂደቱ እና ቆይቶ እንግዲህ ይቺ ምድር እንደ ገነት እንደነበረችው ልናረጋት እንችላለን ነው። ይሞከራል ደግሞ ግን እነዚህ የግድ እነዚህ ጦርነቶች ምናምን ማለፍ ነው። አንድ ጃኖስ የሚባል የአማልክት ስም ያነሳሉ እነሱ። ልክ ይሄ ሬኔሳንስ ምናምን ሲመጣ ልክ እንደዚሁ ሪሊጅን ነው። ከመቅደስ ሁሉ ነገር ወጥቶ ሃይማኖትም ለብቻው ይሆናል። ከዛ ሁሉም ሰው ደግሞ በራሱ ነፃ ሆኖ ያመለከም እየተቃወመም እንዲኖር የሚል የነፃነት ሐሳብ ሲመጣ ሪቮሉሽናይዝ የሚያደርጉ መጽሐፍቶች ሲወጡ አንዳንድ ሀገሮች በኋላ እስከ ፈረንሳይ ቤት ሙሉ ለሙሉ ነው የመጀመሪያውን ሴት አጥፍተው ቀን ሁሉ ለምንድን ነው 7 ቀን ይባላል ከሃይማኖት ጋር የተያያዘ ነው ብሎ 5 ቀን ሁሉ አድርገዋል። በአንድ ወቅት ተቃውሞ ማለት ነው። የእንግሊዞቹን ኒውተን መጽሐፍ ቅዱስ ብዙ ስለሚመረም ያለው ጃኖስን ይሄ ከኋላም ፊት ያለው ከፊትም ፊት ያለው አንድ አርማ አለ። ይሄ የወደፊቱና የኋላውን አንድ ላይ ይዘን እንይ የሚል ነገር ይዘው እንግሊዙ ወገን በዛ ቀጥሏል። የኛ እንደዛ አላደረጉም ነው። እኔ ምንም ሳይፈትሹት እንጣላን ጋቢን ወይም ጀለቢያን አይቶ ይሄ ህዝብ ያስፈልጋል አያስፈልግም ይሄ ነገር ብሎ አብዮት አስነስቷል ያ ትውልድ።
ከአጥሎ አልተቀበለም ማለት ዝም ብሎ እኮ ሀገር ያን ያህል ሺህ ዓመት አይቆይም ማለት ምንም ሀገር የማቆሚያ ምንድነው ሐሳብ ጽንሰ ሐሳብ ዝም ብሎ ሀገር አይቆይም ያንን ተቀብሎ አጥርቶ አሁን ደግሞ እንደዚህ እናርግ ተብሎ ባለው ላይ ነበር መጨመር የነበረበትና አንድ አሉታዊ የሆነ አውሬ መንፈስ አለ ነው አለ ሁልጊዜ እንደውም አንዳንድ ነገር ሲደረግ አትናገር ይባላል የሆነ ቅዳቅዳም ከሆነ አትናገር ይባላል እንደባየ ላይ ወስድ ይባላል በልማት ማለት ነው በተግባርም በመንግስታት ዘንድ አንዳንድ ነገር ተደብቆ መጨረሻ ላይ ነው እንዳትጠለፈው አሁን ቢዝነስ ጀምሩ ምን ሲደረግ ሰው ራሱ ዝም ብሎ ይወስድብኛ ብለ የምትፈራው ነገር አለ አይደል ይሄ በመንፈሳዊም ነገር ስላለ ልክ የመጀመሪያዋ ሔዋን ሴት ስትወልድን ብለው አዳም ተበላ ወይም ወደቀን ብለው ሁለተኛ ላይ በእውቀት በጥበብ ወይም በመንፈስ በአዲስ ሰበና የመጣችው ሊበላ ሲሞክር ወንዱ ልጅ ወደ ላይ ሄደ ይላል እንደመጀመሪያው አልተበላ